ሰበር ዜና የኢትዮጵያ ተሽከርካሪ ታርጋዎች ከወርቅና አልማዝ የተሰሩ መሆናቸው ተረጋገጠ። በቅርቡ በኢትዮጵያ የተሽከርካሪ ታርጋ ዋጋ 60 ሺህ ብር ወይም $350 መድረሱን ተከትሎ ህዝቡ ግራ ገብቶት የነበረ ቢሆንም የውስጥ አዋቂ ምንጮች የዋጋውን ሚስጥር ይፋ አድርገዋል። እንደ ምንጮቹ ገለጻ አዲሶቹ ታርጋዎች ተራ ቆርቆሮ ሳይሆኑ በፈሳሽ ወርቅ የተለበጡ እና የዲዛይን እጅ ያረፈባቸው የኪነ ጥበብ ስራዎች ናቸው ተብሏል። አንድ ስማቸው እንዳይጠቀስ የፈለጉ ባለስልጣን ሁኔታውን ሲያስረዱ ህዝቡ ነገሩ አልገባውም እንጂ እኛ እያደረግን ያለነው ለግዠሪ ድራይቪንግ ወይም የቅንጦት አሽከርካሪነትን ማስተዋወቅ ነው ብለዋል። መኪናው አሮጌ ቢስ ቢሆንም ታርጋው ግን የሮልስ ሮይስ ክብር አለው። 60 ሺህ ብር ከፍለህ ስትሄድ መንገድ ሁሉ ያከብርሃል ብለዋል። የኢኮኖሚ ተንታኞች እንደሚሉት ቀደም ሲል እንደ ውሃ፣ መብራት፣ ኢሚግሬሽን እና የታርጋ አገልግሎት ያሉ ተቋማት ህዝብን ማገልገያ ነበሩ። አሁን ግን አቅጣጫው ተቀይሮ በዓመት መጨረሻ ህዝቡን አሳብዶ የትርፍ ሪፖርት ማቅረብ የሚል አዲስ ውድድር ተጀምሯል። መንግስት በመጪው ዓመት 1.5 ትሪሊዮን ብር ታክስ ለመሰብሰብ አቅዷል። አብዛኛው ህዝብ ከዓመት ዓመት ከድህነት ወደ ድህነት ወለል ከወለሉም በታች ወዳለው ምድር ቤት እየወረደ ይገኛል። አንድ ስማቸው መጥቀስ ያልፈለጉ አሽከርካሪ በበጀት ዓመቱ መጨረሻ ላይ መንግስት የትርፍ ሪፖርት ሲያቀርብ እኛ ደግሞ የጭንቀትና የዕዳ ሪፖርታችንን ለቤተሰቦቻችን እናቀርባለን ሲሉ በፈገግታ የታጀበ እንባቸውን አብሰውታል። ያም ሆነ ይህ መዲናዋ ላይ 60 ሺህ ብር የሚያወጣ ታርጋ ለጥፈው ሲንቀሳቀሱ ሌባ እንዳይሰርቀው በጥበቃ ሰራተኛ ማስጠበቅ እንዳይረሱ ይመከራል።